ሰላም እንደምን አላችሁ የዩቲዩብ ቤተሰቦቻችን? እንደምን ከረማችሁ? እንደምን ሰነበታችሁ? በአዲስ ቪዲዮ ከቻች ብለናል። ከብዙ እንዴት ናችሁ? እኛ በጣም ጠፍተናል። በጣም ጠፍተናል። እናንተ እንዴት ናችሁ? እንደምን ሰነበታችሁ? ያላችሁበት ሁኔታ ሁላችሁም በኮሜንት ስለ ጤንነታችሁ፣ ስለ ስራ ሁኔታችሁ፣ ስለ ቤተሰባችሁ በኮሜንት እንትን በሉኛ። ኮሜንት በደንብ እናነሳለን። ስለ ኤቭሪቲንግ፣ ስለ ሁሉም፣ ስለ ቤተሰቦቻችሁ ፈልጋችሁ ስላሉበት ሁኔታ ማውቃለሁ። ስለኛም መጻፍ ትችላላችሁ። ስለኛም ማለት ነው። እኛ ጠፍተናል። አንዳንድ ምክንያቶች ናቸው ያስጠፋ። አንዳንድ በጣም ከባድ ምክንያቶች። ምክንያቱም ከእናንተ መራቅ አንችልም። ጊዜ እንዴት ሊጠፉ ቻሉ ብላችሁ መጠየቅ ነበረባችሁ። አልጠየቁም። አንድ ኮመንት አላየሁም። እንዴት ጠፋችሁ? ግን አሁን በአካል ግን እያሉ ነው። ተመልሰናል። ዩቲዩብ ለምን አትሰሩም እናንተ ይለኛል። አረ እንሰራለን። የሆነ ችግር ዩቲዩብ እለው ነበር። አየህ፣ እኛ ደግሞ ቆንጆ ፋሚሊ አለን ዩቲዩብ ላይ ቆንጆ ፋሚሊ አለን። በደንብ እንጂ ከ22,000 በላይ ሰብስክራይበር አለን። 22,000 ደረሰን። ከ22,000 በላይ ሰብስክራይበር አለን። አሁን እዚህ ጋር የምታዩት ሰዎች በሙሉ ሰብስክራይብ አድርጉና ላይክም በማድረግ ቪዲዮን ጀምሩ። ለምን እንትን አንልም? አሁን ለምሳሌ አሁን ምን ወር ላይ ነው ያለነው? አሁን ግንቦት ወር ላይ ነው። ግንቦት ላይ ከዛ ቀጣይ ምንድን ነው? እውነት ማርያም ግንቦት 12 ነበር ልደቱ። ሃፒ በርዝዴይ በሉት። ልደቱ ነበር። ልደቱ አልፏል። አሁን ግንቦት ስንት ነው? ከዛ ተወሱ ግንቦት፣ ከዛስ ግንቦት፣ ሰኔ፣ ሐምሌ፣ ነሐሴ 20 ስንት ነበር? እሺ ግንቦት፣ ሰኔ፣ ሐምሌ፣ ነሐሴ ከዛ መስከረም አግኝቶ እሺ እስከ መስከረም 100,000 ሰብስክራይብ እንገባለን። በአግባቡ እንገባለን። ሁላችሁም ቪዲዮ የምታዩት ሰብስክራይብ በማድረግ ጀምሩ። ምክንያቱም እኛ የመጣነው በኢነርጂ ነው። ገብታችኋል? ኢነርጂ አለ፣ ሙሉ ኢነርጂ በደንብ ነው ውስጣችን ሙሉ ነዳጅ አለ፣ መቅኔ እና እስከዛኛው አለ ብቻ ሞራል አለን። ከሰብስክራይብ በማድረግ ጀምሮ የዛሬው ቪዲዮ አላማችን ምን መሰላችሁ? የሆነ ጓደኛ በሚያዙት ጓደኛ ዘመድን በሚያዙት የሆነ ቤት ውስጥ አስጠልሎናል እና ቤቱ ብዙ እንትን የለውም፣ እቃ የለውም። ድምፁ ራሱ እያስተጋባ ነው። ብዙ ከሰማችሁ ሳውንድ ጥራት ላይ በደንብ ለመጨነቅ እንሞክራለን። ሳውንድ ኢንጂነር ስላለ መሀላቸው እና እንትን አላለም፣ ርቦናል። አሁን ራሱ ገና አሁን የተነሳ ነው መነሳታችን ነው። ሰዓቱን ምግብ የሚባል ነገር የለም ቤት ውስጥ። ማብሰል የሚችለው ማነው? ርቦኛል በርዶ ይችላል። አንተ ዕቃ ታጥባለህ? ወጥቼ እገዛለሁ። አይ እኔ ዕቃ አላጥብም፣ ይቅርብኝ። ለምን? እኔ እሳት ነው ላቀጣጥል። እሺ ብቻ ድርሻ አለን፣ ግን እንትን የለንም ነው። ስቶቭ የለንም፣ ድስት የለንም፣ ማማሰያ የለንም፣ ሳህን የለንም፣ ሽንኩርት፣ ምንም ነገር የለንም፣ ምንም ነገር። ስለዚህ እና እነዚህ አይነት ነገሮችን አሁን ወተን አብረን ከእናንተ ጋር በመሆን እንገዛለን። ከዚህ በኋላም ደግሞ ስላሉት ነገሮች በደንብ ነው የምናሳያችሁ። አሪፍ ሀሳቦች፣ እናንተን ሊያዝናኑም ሊያስተምሩም የሚችሉ ሀሳቦችን ይዘን በደንብ እንመጣለን። የተለያዩ ለምሳሌ አሁን ሰብሰብ ብሎ ወግ ነገር አለ፣ ጨዋታዎች ነው። ወግ ልማድ ነው። ሰብስክራይብ ብቻ ያድርጉ። አሁን እንወጣለን። ከዛ እንዴት ነው ገበያ ላይ ያለን ሁኔታ የሚለውን ነገር እናሳያቸዋለን። ክርክር ላይ እንዴት ናቸው? ከሸጎሌ እስከ ጉለሌ ገብተን የቱ አካባቢ እንዳለ ይህን ነገሮች እናሳያቸዋለን። ሁላችሁም ተከተሉን። ይመቻል። ማድረጋችሁ አትርሱ። ሰብስክራይብ አድርጉና ላይክ አድርጉት። ላይክ እንዳይረሳ። ላይክ አድርጉት። 5,000 ላይክ። ይሄኛው ቪዲዮ 7,000 ላይክ። ምክንያቱም ትልቅ አለም ነው የሚለው። ትልቅ አለም ይሳካል። አንተ ብቻ ስራ። ሰው ያፉን ፍሬ ይበላል። ሰው የራሱን ፍሬም ይበላል። በጣም ተረት አበዛ ነው። ለማንኛውም ተከታተሉን። ይመቻችሁ። I want it. Subscribe.
አንድ ድስት አንድ ስቶቭ አንድ ስቶቭ። እሺ ሰላም ናቸው። አይ ቦታ ግን ለኛም እኮ እሺ ለንጠቅስልሻለን ቦታውን የቤቱን አይ ታስታውቅ እራሷ ስሟን ምናምን ስምሽን አድራሻውን ግን እኛ በቴክስት ነው የምናስቀምጠው። ከወረሽ ለፕራይቬሲያችን ይመጡብናል። እናንተ የት ብዬላቸው? አይ ምን እንደምትሸጪ ብቻ ነገር ብቻ ምን እንደምትሸጪ ረከቦትም አሳያቸው። ቦል ከፈለጋችሁ የሽንኩርት ማርዳር ድስት ስንት ነው? ድስት የትኛው? ይኸኛው ሁለት እጁ 200 ረማዘር እሱ ጎልደን ስታር ነው። ብዙም እኮ እንትና አናብስም ነው። እቺኛው አሪፍ ነች እኮ አሪፍ ነው። ይሄ ይዛል ለወጥ ከሆነ ይሄ ተቃጥላል። ወጥ ያሰራል። ኦኬ ወጥ የሚያሳርር ከሆነ እንትኑ ይዛል ማለት ነው። ናቲ ስለሆነ እቃው የሚያጥበው እናንተ እንደማይቸግረን አይነት። አይ ይሄ ከዚህ ቢያንስ የለም በደንብ ያው ይሄኛው ማለት ነው። ይሄ አያሳርርም። እቺ ነው ይሄ አሪፍ ነው። ውሃ መጠጫ ብርጭቆ ራሱ የለም ምንም ነገር ነው የሌለው። አረ ውሃ እንትን ነው የውሃ መቅጃም እቺኛው በጣም ፒስ ነች። ውድ ነው። አረ ማርያም ውድ ነው። ይሄ ነገር ውድ ነው። ምንም ነገር ነው የሌለን ነው የምንላችሁ። እሺ ይኸውልሽ አሁን ባስተያየት ነው። እኔ ይኸውልሽ ፈርስት ታይም ቤተሰብ ነው። አዎ እንዴ ደግሞ ታቂ ስቶቭ ከስቶቭ እንጀምር። ሰምሽዋል ብሩክታይት እና ልንገዛ ነው። የድስት መሰረታዊ ነገሮችን ድስት፣ ማማሲያ፣ ስቶቭ እና ነገሮችን ልንገዛ ነው። እኔ ብዙ ባልሰራበትም እንትኑ ላይ ውድ ነው። አረ ደገፍ አድርጉን። ሁለት ያለውን አንድ ድስት ይባላል እና ሁለት ድስት ካላችሁ አንድ ድስት ሁለት ድስት ባለ ሁለት ራሱ ማለት ነው። እንግዲህ የኛ ሱቅ ስቶቭ አለ፣ ድስት አለን፣ ቡና እንዴ ይሄ ነገር ያስፈልጋል። ይሄም አለ እኔ ቡና ስለምወድ ግዛልና በቃ ሰርፕራይዝ አድርገን ደስ እያያችሁ ነው። የቶተናም ደጋፊ ነው። በጣም ደስተኛ ነኝ። ዋንጫ ስለበላን ግን ምንም ቢሆን እነሱ አሉ ዋጋ ከተሸወድን ወንድሜ ኦኬ ነው ወይ? አረ በጭራሽ ግን ይኸውልሽ እና እሺ ድስት በጣም ቤተሰብ ሆነናል። ልንገዛ ገባንና ቤተሰብ ሆነ። በጣም ቤተሰብ ሆነ። እኔ እንጃ ላሳያችሁ እንዴ? አሳይታ ድረም በኋላ አትፈልኝ ምትል ሚኪ ስንት ነው የፈለከው? ይሄው እቺ ልጅ ተበቃ ሚኪ ምን ነው ኬተሪንግ ልጀምር ነው? ምንድነው እቲ ያብዛው ነስ ይሄ በቂ ነው። አይዝማ እቺ በቂ ነች። ስንት ነች? እኮ ደስ ብሎ እንደተገለም ያስፈልጋል። ምንድነው ደስ ብሎ ያስፈልጋል? እና እንግዲህ ያው ጎጆ ምንድነው ይባላል? ጎጆ አልኩ። ጎጆ አማርኛ ትንሽ ስለሚከብደኝ ነው አማርኛ። እንደ ካሜራ ተጠቀም። ይኸው ጎጆ አዲስ ጎጆዎች ነን እና እንደዚህ አይነት ነገሮች ያስፈልጉናል። ቡና ራሱ ቡና ግን መታፈሪ ልጅ ካለ ባይዘው እኔ እየቀላው ነው አሁን ከባለፈው ቪዲዮ እና አሁን እየቀላው ከኔ ቀላህ እኮ ደጂ ከኔ እኮ ቀላህ ለተምኔል ላይ ነው። ያኛው 90 ሊትሩ ስንት ነው? 1000 ብር። ይሄ ስንት ነው? ኦኬ አረቱ ካዝመረው ነው። አይ ያኛውን አስተያየት አድርጊልን። ያኛውን አስተያየት አድርገሽልን ይሄን ከምንወስድ ያን አስተያየት አድርጊልን።
ኧረ 900 ኦኬ። ግን ቤተሰብ ነና። አዎ እንዴ እዚህ ስንወጣ እየተያየሽ ስንት አለች? 800 ብር ነው። ኧረ ኤልያስ በደንብ ቀጥ ስንት አለች? 9 አድርጌ አልኳት። መቀጥኝሽ አንተ በደንብ ቅረጽ። 6,006 ከ9 ጋር 2005 አንተ ልጅ ሰባሪ ፋልና ወጪ ሲበዛ ባለኝ ጊዜ ጭልፋን ማንኪያም ሳህን በፍሬ ይሸጣል እንዴ? ለፍሬል ትለይ ለምን አባ አባውን ተው በእናትህ። ግማሽ ደርዘን የምር ሲገዛ እንደዚህ ነው። 3 ፍሬ ገዛ ነው ግማሽ ደርዘን ሰው ባሉ አንዴ አሁን ማን ሴት ታመጣለህ? እሱ ቤት አይደለም ያለው ምን ነው ሴት ሲደበረ አዙረ እሱን ቃል ድገምልኝ አንዴ አዙረ እሺ ምን ሲደበረ ግማሽ ደርዘን በሴትም ቡት ገላ ከምትታለል ግማሽ ደርዘን ወይ ደግሞ አንድ ደርዘን አረ አንተ ሄድ ግን 3 ፍሬ ገዘም ነው 3 ፍሬ እና ቤተሰቦች ይሄ አዲስ የመጣ ነው። ውጭ ሀገር ያለች ሚስታለች እና እሷ አመጣላለሁ ብለኛለች። የምግብ ሳህን ቤት አለ። እሺ እቃውን እየገዛዛን ያለ ነው። ገዛዝተን ምናምን እንገባለን። እነዚህ አንዳንድ ነገሮች ነው እየገዛን ነው ያሳየናችሁ ማለት ነው። ድስቶቹን ሳህን ትሪ ምናምን ነገር እየገዛን ነው። እየገዛን ነው እና እናሳያችኋለን። ገብተን 5x ማለ ሚኪያስ ማለ የሚያስፈልጉን አንዳንድ የላጤ እቃዎችን ገዝተናል። ድስት አለ፣ ማንቆርቆሪያ አለ፣ ኩባያ ይሄ ምንድነው የሾርባ መጠጫ ነገር አለ፣ ዳቦ መያዣ አለ፣ መክተፊያ አለ፣ ቢላ አለ፣ ይሄ አለ። የታለ ደግሞ እንትንም ገዝተናል። ማንኪያ አለ፣ ስቶቭ አለ። ማግ ነው የሚባለው። ማንኪያ ነው ያልኩት። ይሄ ልጅ በቃ ከሴት ያውጣ እያጠበ ነው ባለሙያው። አላንተ የፖስተምሽ ቃጣ እሱ ቃጣቢ ነው እሱ ይሰራል። ደግሞ የሚያስፈልጉት ሽንኩርት፣ ቲማቲም ነገሮችን በዛስቼ እና ቤት አጸዳለሁ። ከዚህ በላይ ምንም ላደርግ አልችልም። የዛሬው ቪዲዮአችን ይሄን ይመስል ነበረ ቤተሰቦች። ማርያም በቂ ነው። በቃ የዛሬ ስራ ብቻ እኮ አታደርጉ እስከ መጨረሻው ተገላገልን። በዚህ አጋጣሚ ግን ወላሂ ማለት የምፈልገው ነገር ነው ፋሚሊ ያመስገን። ቴንክ ዩ ማን ይላል ቤት የዩቲዩብ ቤተሰቦች እናትና አባቴ ወይ እመቤቴ ማርያምን አንተ ምንም አልተረዳም። እኔስ ማይም እኔም ይኸው አሁን ያየሁትን ነገር ቢኖር እሱ ነው እና በጣም ከልብ ያመሰግናለሁ። ምንድን ልንገርህ እኔ በጣም ሰርቫይቭ የምታደርገው በአንተ አቅም አይደለም በቸርነት እሱ እንደው ለምን ይላል እኮ አይ እኔ ደግሞ ከመኔ በእምነቴ ነው አይ እንዴ በቃ ካሳም ያመጣት እና በጣም ትልቅ ሁኔታ ነበር። ኧረ አንዴ ቀረበበት ዞር በል አንዴ አታስቀይሰን እናውራበት። ምንድን ነው የምታስቀይሰን? እያስቀይስከን ነው። እሺ የሸጠችልህ ሴትዮ ማርያም ምርጥ ሰው እውነት በጣም ትለያለች። ስልኳን እዚህ ጋር እናስቀምጥላችኋለን። ደውሉላት፣ ትቃዘዟት በእውነት እና የዛሬው ቪዲዮአችን ይህን ይመስል ነበር። በቀጣይ በጣም ብዙ ቪዲዮዎችን እናሳያችኋለን። ምን አድርጉ ነው የምትለኝ? እና በቀጣይ በጣም ብዙ ቪዲዮዎችን እናሳያችኋለን። እዚህ ቤት ኃይለኛ አልቦኛል እራሱ ያየችው ነው። በጣም አልቦኛል። ስከራከር የነበረው እኔ እፈልጋለሁ የሆነ ነገር አስቡልኝ። የበርዝዴ ምንም አልገባም። ልደቱ ግንቦት 12 ነበር። እሺ ግንቦት 12 ነበረ። አክብረን ልደታል ወይስ ዳቦ ቆርሳ አይተውታል። በጣም ባለሙያ ነው። እሱን ያገባች ሴት በእውነት እድለኛ ነች። እሱን ያገባች ሴት እድለኛ ነች። እና የዛሬው ቪዲዮአችን ይሄን ይመስል ነበር። ሰብስክራይብ፣ ላይክ አድርጉ። በቀጣይ ቪዲዮአችን በጸደ ቪዲዮ እስክንገናኝ ድረስ ቸር ሰንብቱልን። ፒስ አውት